ስለተናገሩት የምታምኗቸው ሰዎች ስለተናገሩት የምታከብሯቸው ሰዎች ስለተናገሩት ብቻ ትክክል ነው ማለት ላይሆን ይችላል። መጠየቅን፣ መገምገምን፣ መመርመርን ልመዱ ነው ሁለተኛው መፍትሄ። ከዚህ ጋር ተያይዞ ሶሻል ሚዲያ ላይ የምናገኛቸው መረጃዎች ሁሉ ተአማኒ እንዳልሆኑ ማወቅ ነው። አሁን ይሄ ደግሞ በእኛ ዘመን በተለይ ብሷል። እቺን 2 ዓመት አርቲፊሻል ኢንተለጀንስ በጣም ሃይሊ ድሮ አርቲፊሻል ኢንተለጀንስ ሰው ነበር የሚሰራ አይደል? አሁን እነሱ የደረሱበት ደረጃ አርቲፊሻል ኢንተለጀንሶቹ ራሳቸውን ይሰራሉ። አዲስ አርቲፊሻል ኢንተለጀንስ ክሬት ያደርጋሉ ማለት ነው። ኮድ ይጽፋሉ ምናምን ነገር። እናንተ ቻት ጂፒቲ ላይ ጠይቀህ መልስ ስላገኘ ብቻ እውነት ያገኘ ይመስላል። ቻት ጂፒቲ መጽሐፍ እንደሚፈጥር ታውቃላችሁ? እንትን የሚባሉ መጽሐፍ ላይ እንደተጻፉ ገጽ እንትን ላይ ብሎ ይነግራል። የውሸት ማለት የሌለ መጽሐፍ። ከዛ አሳይመንት ጽፈት አስገባለህ። አስተማሪ ሰነፍ ከሆነ ያርማል። እና ሶሻል ሚዲያ ላይ የሚገኙ መረጃዎች ሁሉ ተአማኒ ያለመሆናቸው መቼስ የተማረ ሰው ይሄ አይጠፋውም። በቃ እንዳልተማረ ሰው አትሁን። ማጣራትን ደብል ቼክ ማድረግን ልመዱ እንጂ እንትን ጋር አይቻዋለሁ ብላችሁ ግግም አትበሉ። ሚዲያ ላይ የሚገኝ ነገር ሁሉ እውነት አይደለም ማለት ነው። ሌላኛው አጀንዳ ተቀባይ ከመሆን ወጥቶ የራስን ትኩረት አለመሳት ያስፈልጋል። ኮንስታንት አጀንዳ ተቀባዮች አትሁኑ። ኮንሱመሪዝም በጣም መጥፎ ነገር ነው። ትሬንድ የሚያደርግ ነገር ሁሉ አይንዳችሁ። በቃ ሰው ሆይ ያለለት ነገር ሁሉ አትቀበሉ። እስቲ አንዳንዴ ዝም ማለት ልመዱ። ላይክ አለማድረግን፣ ኮሜንት አለማድረግን ልመዱ። ቤተክርስቲያንን የሚሰድቡ ወይም መጥፎ ነገር የሚናገሩ ሰዎችን ቫይራል የምናደርጋቸው ነገሮች ለእኛ ነው። የነሱ ደጋፊዎች አይደሉም። እኛ እንገባና ኮሜንት እንጽፋለን በስድብ እንደዚህ እኮ አይደለም እንላለን። እኛ ስንመላለስ ኢንጌጅመንት ይፈጥራል። ሚዲያም እንደሚያስብ አልጎሪዝሙ እቺ ኮንቴንት ጥሩ ናት፣ ብዙ ሰው ኮሜንት እያደረገበት ወርዶታል ማለት ነው። ሌሎች ሰዎችም እንዲያዩት ያደርጋል ማለት ነው። የናከውን የጠላውን ነገር ስክሮል አድርገ ማለት ነው። አለማየት፣ ምንም አይነት ኢንጌጅመንት አለመጨመር፣ ኮሜንት አለማድረግ፣ አንላይክ አለማድረግ፣ ዝም ብሎ ማለት ነው። አንተ የተናደደ ሰው ኢሞጂ ስላስቀመጥክ የሆነ ጉዳይ ሆይ ይመስላል ሰውየው እየጠቀምከው ነው። የሆኑ ሰዎች ነገር ካደረጉ አይቀርም እኛም ተነስተን እናደርጋለን። እንደዛ የሆነ ትሬንድ እየተደረገ ከሆነ አይቀርብንም፣ ተነስተን እሱን እናደርጋለን። ክርስቲያን አንመስልም። ነገር ስራችን ዓላማ ያለን አቅጣጫ ያለን አንመስልም። የተሰጠንን ሁሉ እንቀበልነን። የሆነ ሰሞን እንትን ነበር የሚያስቸግረው። ይሄንን ጽሁፍ ለ20 ሰው ፎርዋርድ ካላደረክ ቤት ላይ ማአት ይመጣብሃል። ለ20 ሰው ፎርዋርድ ካደረክ ነገ በ6 ሰዓት እመቤታችን ትገለጥልሃለች። ቁጭ ብሎ ተቀባይ ነው። እንዴት አይልም? ለምን አይልም? ለምን አይልም? አጀንዳ ተቀባዮች። አንዳንዱ ደግሞ አለ ዛሬ ቅዱስ ገብርኤል ነው ጽዋ ቅመሱ ይልና የተቆረሰ ዳቦ ፎቶ ፖስት ያደርጋል። ገባን አሜን ቅዱስ ገብርኤል ይስጥልኝ ስላላት ችግር ነው። ችግር ነው። ብዙ ድብቅ የሆኑ ጠባዮቻችንን ያወጣው ይመስለኛል ሶሻል ሚዲያ። አይታችሁ ከሆነ ከየትኛውም መንፈሳዊ ኮንቴንት ከየትኛውም በጣም ጠቃሚ ትምህርታዊ ኢንፎርማቲቭ ወደ ኮንቴንት ይልቅ ስድብና መተማማት ያለበት ኮንቴንት አይደል? እስቲ የቢዝነስ አካውንቶችን ይዋችሁ ቲክቶክ ላይ ዩቲዩብ ላይ ምናምን ቢዝነሳቸውን ስራቸውን የሚያስተዋውቁ ወይ የሚያስተምሩ ወይ ቁም ነገር የሚሰሩ ከዛ የእንትና ጉር ተጋለጠ የሚሉትን ደግሞ ይዋችሁ። ወይ ደግሞ ሁለት ጓደኛሞች እንደማይተዋወቅ ሰው ሆነው እዚህና እዛ ቁጭ ብሎ ይሰዳደባሉ። አንተ ገብተህ አበባ ትልካለህ። ክፉ የሆነ ጠባያችን ተገለጠ፣ በቃ ታየ፣ ወጣ። በጣም ብዙ ህፃናት ሲደፈሩ በአባቶቻቸው ምናምን ሰማን፣ አየን አይደል? ድሮ ስላልነበር አይደለም፣ አሁን ግልጽ ስለወጣ ነው። አሁን ስለታወቀ ነው። ብዙ የምናከብራቸውን ሰዎች፣ ብዙ የምንፈራቸውን ካህናት ብዙ ነውር አየን። እግዚአብሔር ይቅር ይበላል ስላየንበት አይናችን ሆነ። ግልጽ ወጣ፣ ሁሉ ነገር ግልጽ ሆነ ዘመኑ። የሚደበቅ ነገር፣ የሚከበር የሚሸፈን ነገር ታጣኛ እኮ በባህላችን ሸፈን ከደን ማድረግ የምንወድ ሰዎች ነው። ስለ መጥፎ ስለሆነ የሚደበቅ ነገር ስላለ አይደለም።
በቃ ባህል ሰው ሲስቅ እኮ አይታችሁ እናቶቻችን ይሸፍናሉ። እንደዚህ የሚያሳፍር ነገር ኖር አይደለም፣ አክብሮት ነው። አሁን ግን ሁሉ ነገር በአደባባይ ነው። ከዛኛ ደግሞ የተሰጠን ነገር ሁሉ እንቀበልና እናስጨዋለን። አይጠቅምም አንልም፣ አይጠቅምም አንልም። ምን ይጠቅማል ብለን አንጠይቅ። አቅጣጫችንን እንስታለን። ልክ ቤተክርስቲያን ላይ የሆነ ችግር ሲመጣ፣ ልክ ቤተክርስቲያን ላይ የሆነ መከራ ሲመጣ ወይ መንግስት ወይ የሆነ አካል አዳዲስ አጀንዳዎች ይለቃል በየዜናው በየሚዲያው። የተነሳንበትን ቁም ነገር ቤተክርስቲያንን መከራ እንዘነጋና አዲሷን መረጃ ተቀብለን ስንል ይረሳል። አጀንዳ ተቀባዮች አትሁኑ፣ አስተውሉ። ማንም የሚነዳችሁ አትሁኑ። ለምን ብላችሁ ጠይቁ። ምን ይጠቅማል ብላችሁ ጠይቁ። ሁላችንም ሶሻል ሚዲያን ከሁለት በአንዱ መንገድ ነው የምንጠቀመው። ሁለት መንገድ ነው፣ ከሁለት ባንዱ ነው። አንደኛ አይዘር ኮንቴንት ክሬተር ነን ወይ ደግሞ ኮንሱመር ነን። ብዙዎቻችን ኮንሱመሮች ነን አይደል? ኮንሱም ነው የምናደርገው፣ የሚለቀቀውን ነገር እናያለን ምናምን። ኮንሱመሪዝም በጣም ጥንቃቄ የሚፈልግ ነገር ነው። እስካሁን ያወራነው ጉዳይ ማለት ነው። የምናየውን ነገር መምረጥ፣ የምንቀበለውን ነገር መምረጥ፣ ኢንጌጅ የምናደርግበትን፣ ኮሜንት የምንሰጥበትን፣ የምንመለስበትን መንገድ መምረጥ። ወዶ ይመስላችኋል እየወጡ ስዕል የሚቀዱት ሶሻል ሚዲያ ላይ? ምን እኛን ለመጉዳት መስሏችሁ ነው? አይደለም፣ አይደለም። ዜር ኢዝ ኖ ባድ ፐብሊሲቲ ብሎ ስለሚያምኑ፣ መጥፎ የሚባል እውቅና የለም ብሎ ስለሚያምኑ አፈመስናቸው ሰዎች። ማንም የማያውቃቸው ሰዎች ፌመስ አደረግናቸው ባንድ። መምረጥ አለብን የምንቀበለውን አጀንዳ። እንደዚህ አይነት ሰዎችን የምንቀጣው ዝም በማለት ምንም ነገር ባለመናገር። ኮንተንት ክሬተር ከሆነን ደግሞ ቪዲዮ የምንሰራ ወይ ነገር ፖስት የምናደርግ ከሆነን ደግሞ የትኛውን ቅዱስ ጳውሎስ ማለት ማንኛውም ነገር ስታደርጉ ለእግዚአብሔር ክብር አድርጉታል። እስቲ የምታደርጉትን ሁሉ በሉ ለእግዚአብሔር ክብር አድርጉት። መብላትም ቢሆን መጠጣትም ቢሆን መተኛትም ቢሆን መልበስም ቢሆን ትዳርም ቢሆን ሙያም ቢሆን የምትሰሩትን ስራ ሁሉ እግዚአብሔር የሚከብርበት፣ እግዚአብሔር የሚመሰገንበት፣ እግዚአብሔር የማይቀየምበት አድርጋችሁ ስሩ ይተባል። የህይወት መርሃችን እሱ ነው። ለኛ ሰዎች የሚያዩትን ኮንቴንት ክሬት የምታደርጉ ከሆነ እናንተ ክሬት በምታደርጉበት ኮንቴንት እግዚአብሔር ይከብራል ወይ ነው ጥያቄ። እርግጠኛ ነኝ ትኖራላችሁ። እዚህ ውስጥ ብዙ አይደል ቲክቶክ ላይ ኢንስታግራም ላይ ፖስት የምታደርጉ ሰዎች ትኖራላችሁ። ማን ነው የሚከብርበት? እናንተ ፖስት ያደርጋችሁትን ነገር አይቶ እግዚአብሔር ነው ደስ የሚሰኘው? ሰይጣን? ማንን ወደ ህይወታችሁ የምትጋብዙት? ወደ ኑሯችሁ የምትጠሩት ማንን ነው? ይሄን ስሉላችሁም የመንፈሳዊ ኮንቴንት አዘጋጁ ማለት አይደለም። ለሱም ጸጋ ይፈልጋል። ግን የምትሰሩትን ማንኛውንም ነገር እግዚአብሔር የሚከብርበት፣ አትሊስት እግዚአብሔር የማይቀየምበት ይሁን፣ ክርስቲያኖች የማይሰናክሉበት ይሁን። የምትሰሩትን ነገር ያንጻል ወይ ይጠቅማል ወይ? ይሄንን በማየቱ የሚጠቀም ሰው አለ ወይ ብሎ መጠየቅ ጥሩ ነው። ገጥሟቸው አያውቅም? ብቸኛው ኮንቴንታቸው ልብስ እየቀየሩ ካሜራ ፊት ብሎ መጨረስ የሆኑ ሴቶች የሉ? በዚህም መልካቸውን አሳይተውን ይዘጋሉ። እሺ ጥሩ፣ በጣም ብዙ ፎሎወር አላቸው፣ በጣም ብዙ ላይክ አላቸው። ጥሩ፣ ዓላማው ምንድን ነው? ማን እንዲከብርበት ነው? ያንን የእሷን መልክ በማየቱ የሚጠቀመው ሰው ማን ነው? የሚጎዳ ሰው አይኖርም? ኃጢአት የሚሰራ ሰው አይኖርም? እግዚአብሔርን የሚያጣ ሰው አይኖርም? ስጋውንም ነፍሱንም የሚያረክስ ሰው አይኖርም? ማን ነው ተጠቃሚው? እሺ ዝና ተገኘ፣ ዝና መጣ። እሺ ጥቅሙ ምንድን ነው? ምን አደረግነው ዝናውን? ምንም አላገኘንበት። ዓለምን ሁሉ ቢያገኙበት ቢያተርፉበትስ ግን ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጣ ምን ይረባዋል? አይደል ያለው ጌታችን። ምን ይጠቅማል? እንደው ውጪውን ዓለም እሺ እንረዳቸዋለን። በቪው ነው የሚከፈላቸው። የሆነች ቪዲዮ ፖስት አድርጎ በታየላቸው ልክ ገንዘብ ይታሰብላቸው። እኛ ሀገር አባቴ ስም ነው የሚሰጥ፣ ስም ነው የሚሰጥ። ሶሻል ሚዲያ ከባድ ቦታ ነው። ሶሻል ሚዲያ ላይ መውጣት መስቀል ላይ መውጣት። የሚሰጥ ምስጋናም የሚላክብ ወቀሳም
ጎንን ለመውጋት የመጣ ጦር ነው። የሚጠቅም አንዳች ነገር የለም። ምስጋናው ሞቀሳውም ይጎዳል እንጂ አይደለም። አንዱም አያንጽ። የሚጠቅም ነገር የሚያንጽ ነገር ፕሮቫይድ ማድረግ የማትችል ከሆነ አትውጣ ሚዲያ ላይ። ዲጂታል ፉትፕሪንት ሪል ነው፣ ሪል ነገር ነው። ምን በጣም እውነተኛ የሆነ ነገር ነው። የዛሬ 100 ዓመት አታጠፉትም። ከስልካችሁ ላይ ብታጠፉት፣ ከምታውቋቸው ሰዎች አካውንት ላይ ብታጠፉት፣ የዛሬ 100 ዓመት ከሆነ ሰው ስልክ ላይ ይገኛል። ምንም አታደርጉትም። ከዚህ እኛ ካለንበት ቦታ ብናጠፋው ሴንትራል ዋና ዳታቤዝ ያለበት ቦታ ላይ ይቀመጣል። አንድ ፖስት ተደርጓል። ሪል ነው። ነገ የምትሸማቀቁበትን ነገ ልጆቻችሁ ቢያዩት የምታፍሩበትን ነገር አታድርጉ። ወላጆቻችሁ ፊት፣ ንስሐ አባታችሁ ፊት፣ የምታከብሯቸው የምትወዳችሁ ሰዎች ፊት በአካል ለማድረግ የማትደፍሩትን ነገር ሚዲያ ላይ ወጣችሁ አታድርጉ። ያጠፋል። ክሬተርስ ከሆነ የሆነ ነገር ለሰዎች ለማሳየት የምንሰራ ከሆነ የማያንጽ ነገር ቅናትን፣ ክርክርን፣ ጸብን፣ መጠላላትን፣ ኃጢአትን፣ ዝሙትን እግዚአብሔር የማይከብርበትን ማንኛውም ነገር ፕሮሞት የሚያደርግ ስራ አንስራ። ኦፒኒየን የሌለው ሰው የለም። ሁላችንም የራሳችን ኦፒኒየን አለ። የራሳችን ሀሳብ ስላለን ግን መውጣት አለበት ሚዲያ ላይ ማለት አይደለም። እንደዛ ማለት አይደለም። መቆጠብን፣ ዝም ማለትን፣ ማለፍን ልምድ። ወቅታዊ ጉዳይ ላይ የግድ መናገር አለብን ማለት አይደለም። ፎቶ ኒሾች ላይ ግድ ኮመንት ማድረግ አለብን ማለት አይደለም። የማያንጽ ከሆነ የማይጠቅም ከሆነ ዝም ማለትን ብንለምድ ጥሩ ነው። ሰዎች እንኳን ባያዩ ማንነታችንን ባያውቁ እግዚአብሔር እንደሚያዩ እግዚአብሔር እንደሚያውቀን መዘንጋት አያስፈልግም። ስለዚህ የምንሰራቸው የምናቀርባቸው ነገሮችም ኮንሱም የምናደርጋቸው የምንቀበላቸው ነገሮችም የሚያንጹ መሆናቸውን ከእግዚአብሔር የማይለዩ መሆናቸውን የሚጠቅሙ ነገሮች መሆናቸውን ለይቶ ማወቅ ያስፈልጋል ማለት ነው። ሌላኛው በጣም ጥንቃቄ የሚፈልገው ነገር ሶሻል ሚዲያ ላይ ምንም አይነት አገልግሎት ብንገለገል ቤተክርስቲያንን አይተካም። ሰምታችሁኛል? ቤተክርስቲያንን አይተካም። ብንማር አሁን ማስቀደስም ጀምሮ መስለኝ ብናስቀድስ ብንዘምር ቤተክርስቲያን መጥቶ መማርን ቤተክርስቲያን መጥቶ መገልገልን ቤተክርስቲያን መጥቶ ማስቀደስን ሚስጥራት ቤተክርስቲያን መፈጸምን አይተካም በጭራሽ። እንደው ግድ ሆኖባቸው እንደዚህ በአረብ ሀገራት የሚኖሩ እህቶቻችን ያስጀመሩት እንትን አለ አይደል? ሶሻል ሚዲያ ላይ መጸለይ ያው በአካል መሰባሰብ ስለማይችሉ በኢንስታግራም በቴሌግራም ብቻ በዋትስአፕ ምናምን ግሩፕ ክሬት ያደርጉና የሆነ ዝክር ይዘክራሉ፣ ቃል እግዚአብሔር ይማራሉ፣ ጸሎት ይጸልያሉ ምናምን ነገር። እነሱ ስለማይችሉ ቤት ቁጭ ብለህ አሜን ብለህ ታይፕ ስላደረክ ጸልያል ማለት አይደለም። ጸሎት ሾር አይደለም፣ ልክ ስራ አይደለም። ጸሎት ከእግዚአብሔር ጋር መነጋገር። ሶሻል ሚዲያ ላይ ቁጭ ብለን ከተማረው ብዙ ሺህ ትምህርት እዚች ቦታ ላይ ቁጭ ብለን የምንማራት አንድ ትምህርት ትበልጣለች። ለምን? እዚህ ቦታ ላይ ስንመጣ ህብረት አለ። ህብረት ውስጥ ደግሞ ፍቅር አለ። ፍቅርን የያዘ ደግሞ ሁሉም ነገር ይበልጣል። ፍቅር ከሁሉ ይበልጣል። እዚህ ስንመጣ አብረህ ትጸልያለህ። አብሮ መጸለይ ከሁሉ ይበልጣል። ለብቻ ከሚደረግ አንድ ጸሎት ዋናው ሺህ ጸሎት በጋራ የሚደረግ አንድ ጸሎት ይሻላል። ከሺህ ጸሎት አንድ ማለት ይላሉ አባቶች። በጋራ የሚደረግ ነገር ይበልጣል። አይተካም። የቤተክርስቲያን አገልግሎት አይተካም ሚዲያ። ይሄንን እንዳትዘነጉ። ሰፕሊመንተሪ ነው፣ ደጋፊ ነው እንጂ ምትክ አይደለም። ምትክ አይደለም። እንደሚተካ አድርጋችሁ እንዳታስቡ ማለት ነው። የምንማርበትን የምንጸልይበትን ከወላጆቻችን ጋር ከጓደኞቻችን ጋር ጊዜ የምናሳልፍበትን ያንን ጊዜያችንን እንዳይሻማን መጠንቀቅ ያስፈልጋል። የጸሎት ሰዓታችንን የቃል እግዚአብሔር ሰዓታችንን አካዳሚክሊ የምናጠናበት የምንማርበት ሰዓታችንን ከጓደኞቻችን ጋር ከዘመዶቻችን ጋር ከወላጆቻችን ጋር ልናሳልፈው የሚገባውን ጊዜ እንዳይነት ቀን እንዳይቀማን መጠንቀቅ ያስፈልጋል። እናንተ የምትገዙት እናንተ የምትጠቀሙበት እናንተ የምታስተዳድሩት እንጂ የሚገዛችሁ የሚጠቀምባችሁ አይሁን። እግዚአብሔርን እንዳይተካባችሁ ተጠንቀቁ። ጣዖት እንዳይሆንባችሁ ተጠንቀቁ። ተነስተህ ከእንቅልፍ አንዴ በስመ አብ ሳትል አንድ አባታችሁ ላይ ሳደግም እጅ ወደ ስልክ የሚሮጥ ከሆነ አደጋ ላይ ነው ወንድም፣ አደጋ ላይ ነው ያለው። እምቢ ማለትን ሬዚስት ማድረግን ልመዱ።
ወላጆቻችን የሚልኩልንን ገንዘብ ምግብ ሳንበላበት በካርድ የምንጨርስ ሆነናል አይደል? ኢንተርኔት ለመሙላት እየተጋጋጥን እግዚአብሔር እንዳይተካብን ቤተክርስቲያን እንዳይተካብን መጠንቀቅ ያስፈልጋል። እግዚአብሔር አምላክ ይህንን ማድረግ የምንችልበትን ጥበቡን ማስተዋሉን እንዲሰጠን ቅዱስ ፈቃዱ ይሁንልን። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በስብሐት ለእግዚአብሔር። ይቆያል።